አባ ጊዮርጊስ ዘጋስጫ ለእመቤታችን ካለው ፍቅር የተነሳ ስሟን ሳይጠራ መዋለም ማደርም አይቻለውም። እዚህ በፊት ነግሬያቸዋለሁ፣ ለማዘከር ያክል ነው። እና ታዲያ ስሟን ለመጥራት ካለው ፍቅር፣ ለምስጋና ካለው ፍቅር የተነሳ ወደ ዳሪ ሲወጣ ጸሎት እያደረገ ባንደበቱ። በነገራችን ላይ ስርዓተ አበዋል አይቻልም። እንደውም አንድ ሰው ሰሞኑን ብሎ ጠየቀኝ፣ ያለሁበት የምሰራበት ስፍራ ስለማይመቸኝ ጸሎት ማድረግ ሽንት ቤት ውስጥ ነው፣ ይፈቀዳል ወይ? ጨርሶ አይፈቀድም። አማራጭ አተን ሞክረን የምናውቅበት ቀን ሊኖር ይችላል አንዳንዶቻችን፣ ግን ቢሆንም ጸያፍ ነው። አንዳንዱ ደግሞ ምን ሊል ይችላል፣ አይ ለቆሻሻው ከሆነ አንዳንዱ በጣም ጽድት ያለ ነው። እንዴት ዋላችሁ? ይኸውልህ ጸዳም አልጸዳም በፖፖ ምግብ አይበላም አይደለም። ደህና ዋላችሁ? አዲስ ተገዝቶ መጥቶ እንዲህ አዲስ ፋብሪካው እንደወጣ ቢቀርብልህ ትበላበታለህ? አትበላበትም። ለምን? የተሰራበት ዓላማው ነዋ። ገብታችኋል? ለምንድን ነው የተሰራ? ቆሻሻ ለማጠራቀም እንጂ መመገቢያ አይደለም። ስለዚህ መጸዳጃ ስፍራ በነገራችሁ ላይ አቡነ አብሳዲ የደብረ ሞጊናው ታላቁ ርዕሰ አበው ቅዱስ አቡነ አብሳዲ አንድ ጊዜ ጸሎት ሲጸልዩ ብዙ ጊዜ ብርሃን ይታያቸዋል፣ የመንፈስ ቅዱስ ብርሃን በዙሪያቸው እና ጨለመባቸው። ጌታዬ ምን በድዬ ነው ጸጋህን የነሳኸኝ ብለው አሉት። ምንም አላረከኝም፣ ነገር ግን ስርዓተ አበው ጥሰህ ህዳሪ ስፍራ ላይ ቆመህ ስብሐተ እግዚአብሔር ስታደርስ ስለነበር ለዛ ነው እያወካ ጠፋ፣ ይቅር በለኝ ብለዋል። እና እዚያ ሲገብቶ እዚያ ቆይቶ ሲወጣ አባ ጊዮርጊስ እመቤታችን ወዳጄ ምን ነው ብትወደኝ ከዚህ እንኳ ስትገባ ስርዓተ አበው ጠንቅቅ እንጂ ተው እንጂ ከዚህ ብላ አለቻቸው። አይ እመቤቴ የሚቀረውን ጥቀት ትተሽ የማይቀረውን ብሏል ይባል እንደ ቃል ይሁን አለቻቸው ይባላል። ታምራት የሚባለው ይሄ ነው። የመጀመሪያው ታምራት ፍቅራቸው ነው። ሁለተኛው ታምራት ግን ምንድነው? የሚቀረው የማይቀረው የሚለው ስምሽን ከመጥራት ከምከለከል ምን አለ እዚህ አዳሪ እንዳልሄድ ብታደርጊ ነው። በለዚህ በኋላ በልጄ ስልጣን ይጥፋል የምትመገበው በሙሉ ተብሎ አባ ጊዮርጊስ ከሚያልፉ ድረስ እዳሪ ሄደው ያውቁ ጨርሱ። እንዲህ ያለ ታምር አድርጋላቸዋለች። ለምን? እንኳንም እመቤታችን እንኳን እግዚአብሔር ሰው እንኳን ለወዳጁ በአቅሙ ብዙ ያደርጋል። ይሄ ደንቃችኋል። መንግስተ ሰማያት እንዲወርሱ ታደርጋለች እመቤታችን። ይሄማ በምድር ያለ ነገር ነው። በረከቷ ይደርብን።